ሰላም ሰላም የጽጌ የዩቲዩብ ቤተሰቦች እንደምናችሁ ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ያው አሁን አረብ ሀገራት ላይ ባለው ጦርነት ምክንያት እንግዲህ ብዙ ሰዎች ተረብሸናል። እግዚአብሔር አምላክ በያለንበት ሰላማችንን ያብዛልን እላለሁኝ እና ዛሬ እንግዲህ በአዲስ ስራ አድርጌላችኋለሁ። የጾም ሾርባ ከመኮረኒ ከስንዴ ነገሮች ንጹህ የሆነ ሾርባ የሚጣፍጥ ሾርባ እንዴት እንደምንሰራ ዛሬ አብረን እናያለን። ቤተሰቦቼ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባር ቤተሰቦቼ ደግሞ እንኳን ደህና መጣችሁ ላይክ በማድረግ ስለምታበረታቱኝ በጣም አመሰግናለሁኝ። የኔ መሰለ ሾርባ ዛሬ አብረን እንሰራለን። እናንተ ደግሞ አስተያየታችሁን አሳውቁኝ። በየቤታችሁ ሰርታችሁ እንድትሞክሩት ስል ጋብዛለሁ። ቀጥታ ወደ ስራው እንግባ። እሺ እዚህ ጋር እንግዲህ ሽንኩርት ያስፈልገናል። ሽንኩርት እንከትፍና እኔ የተጠቀምኩትኝ የወይራ ዘይት ነው። እናንተ ማንኛውንም ዘይት መጠቀም ትችላላችሁ። የወይራ ዘይት ነው የተጠቀምኩትኝ። ከዛ ትንሽ አደርግበትና ሳይበዛ ጋዙን በጣም ሳናበዛ በጣም ሳንቀንስ መካከለኛ ከሆነ ከዛ ሽንኩርቱን እናበስላለን በደንብ መጀመሪያ። ከዚህ ጋር እኔ በረዶ ቤት የነበረ አትክልት ነው የነበረኝ። አረንጓዴ ሽንኩርት እንዲሁም ካሮት እንዲሁም ደግሞ እዚህ ሀገር ኩሳ ነው የሚባለው አላውቅም ስሙን፣ ዱባ የዲቪንሾት ዱባ ይመስለኛል። እና እሱን መጨረሻ አካባቢ ነው የምናደርገው፣ ምክንያቱም ካሮት እና ሽንኩርት መጀመሪያ መብሰል ስላለበት እሱን በደንብ እናበስልና በደንብ እየከደንን እናበስለዋለን ማለት ነው። ከዛ ከበሰለልን በኋላ ብዙም ያን ያክል ግብአት አይፈልግም፣ አትክልቶች ናቸው ለጾም። አሁን ያው የጾም ወቅት ነውና ሰርታችሁ በቤታችሁ መብላት ትችላላችሁ። ላለሁን ቤተሰቦች ሰብስክራይብ እያደረጋችሁ እንዲሁም አስተያየታችሁን ስለምትሰጡኝም በጣም አመሰግናለሁኝ። ስለምታበረታቱኝ ከጎኔ ስላላችሁ አመሰግናለሁ። እና እንደዚህ እየከደንን ደግሞ የመጣን እያማሰልን ምናምን በደንብ ስቲም እያደረግን እናበስለዋለን ማለት ነው። ከዛ የዱባ ቅድም ዱባ አልኳችሁ እሱን እንጨምረዋለን ማለት ነው። ከዛ እሱን ከጨመርን በኋላ ትንሽ ሲበስል ምን እንጨምራለን? ነጭ ሽንኩርትና ማጂ፣ የአትክልት ማጂ እንጨምራለን ማለት ነው። ከዛ በኋላ እሱን በደንብ አድርገን እናበስላለን፣ በደንብ እናቁላለዋለን። ከዛ ውሃ ነው የምንከልሰው፣ ውሃችንን እንከልሳለን። ከዛ ከጎን ደግሞ ምስር፣ ድፍን ምስር እናንተ የሚበቃችሁን ያክል በጣም ሳታበዙ በደንብ አድርጋችሁ አጥባችሁ ጨምራላችሁ ማለት ነው። እኔ ከለስኩትኝ የፈላ ውሃ ስለነበረ አልቆየም ለማፍላት ማለት ነው። ልክ እሱ ትንሽ ፈላ እንዳለ ድፍን ምስሩን እንጨምራለን ማለት ነው። ከዛ ድፍን ምስሩ እስከሚበስል ድረስ እንጠብቅና በደንብ ከበሰለልን በኋላ በመፍጫ እንፈጨዋለን ማለት ነው። በያላችሁበት ራሳችሁን እየጠበቃችሁ ቤተሰብ እንግዲህ እውነት መካከለኛው ምስራቅ ያው ጦርነት እየተባባሰ ነው። እግዚአብሔር አምላክ መልካም ቀን ያምጣልን። በጣም ከባድ
እየፈጨች ነው እውነት ለመናገር እና ምስሩን ይኸው እዚህ ጋር አምጥቻለሁ አጣጥቤ እና እንደዚህ እንጨምራለን። ለማስለን ክድን እናደርጋለን በደንብ እስከሚበስልልን ድረስ እንጠብቃለን ማለት ነው። በደንብ ከበሰለልን በኋላ ነው የምንፈጨው። እንዴት እንደሚጣፍጥ የምር በቃ በጣም ልዩ የሆነ ሾርባ ነው። ሰርታችሁ በቤታችሁ እንድትቀምሱት ስል በአክብሮት ጋብዛችኋለሁ ቤተሰብ። ይኸው እንደዚህ በመፍጫ ምስሩ ስለበሰለልኝ እዚህ ጋር እየፈጨሁት ነው። በጣም መፍጨት አይጠበቅባችሁም፣ በጣም ላም ማድረግም ትችላላችሁ። እኔ ግን ሸርከት ነገር ነው ያደረኩት፣ እንደዛ ፈልጌው ነው እኔ። እና እዚህ ጋር ቆንጆ በርበሬና እርድ እና ጨው እንጨምራለን ከፈጨነው በኋላ። ከለሩ እንዴት እንደሚያምር አያችሁት? ከዛ እንከድነዋለን እንዲንተከተክልን ማለት ነው። ስለዚህ ከይው እንደምታዩት ትክትክ ብላለች፣ በቃ አምሮባታል። እና እንደዚህ አንተክትከን ከጨረስን ጨው ምናምን ካስተካከልን በኋላ እናጠፋዋለን። ከዛ በኋላ በሳህናችን እንደዚህ አቅርበን እንበላለን እላችኋለሁ። በጣም ነበር የሚጣፍጠው። ሰርታችሁ በየቤታችሁ ቅመሱ። መልካም ማዕድ ይሁንላችሁ። ሰብስክራይብ እያደረጋችሁ እንዲሁም ኮሜንት ላይ ሀሳብ አስተያየታችሁን አጋሩኝ። ቤተሰብ መልካም ጊዜ ይሁንላችሁ። በያላችሁበት ሰላማችሁ ብዝት ብዝት ይበል። መልካም ቆይታ። አመሰግናለሁ ስለተከታተላችሁኝ፣ አብራችሁኝ ስለነበራችሁ አመሰግናለሁ። መልካም